መቤቴን እኔ በጣም ባለሙያ ሴት ነኝ። እግዚአብሔር ምስክሬ ነው። ሲቀጥል እኔ ባለሙያነት የሚገርማችሁ ነገር ደግሞ ድንገራችሁ በጣም የሚያስቃችሁን ነገር ይሄ ተጨንቀው ምናምን አኩላልተው ዋሽተው ምናምን እንደሚሰሩ ሴቶች እንኳን አይደሉም። በ30 ደቂቃ 3 አይነት ምግብ ሰርቼ ይወጣለሁ። ያበደ ምግብ እጅ የሚያስቆረጥም ይሄ በቃ ማለት አይ ቲንክ እኔ በዚህ አምናለሁ። ልጅ ሲወለድ እላለሁ ልጅ ስትወልዱ እናት ወንድ ከወለዳችሁ እቃውን ቱቱቱቱ ብላችሁ ማለት አለባችሁ። በአንድ ልጅ ከወለዳችሁ መምቻውን ቆንጆውን እንዲሆንላችሁ ውሻ ቱቱቱቱቱቱ ምናምን ብላችሁ ወንድ ስትወልዱ መርቁ። እኔ ግን የእኔ እናት አይ ቲንክ ይመስለኛል ስትወልደኝ አራስ ቤት ገና እንደተወልኩኝ ቱቱቱ እጄን የሳመችው ቱቱቱቱ እጅሽ ይጣፍጥልሽ ብላ ነው እጄን ስማ ያስወጣችው። እና እናቶችዬ ለልጆቻችሁ እንደነገርኳችሁ ሴት ልጅ ስትወልዱ እጅ ብቻ አትሳሙ። እጅንም ሙሟንም አሁን እኔ ኬኳን ሁሌ ማታ ማታ ገሏን ጥብ ካርኩ በኋላ የኔ እጇን ምናምን ነው ጋይስ። ወንድም ከወለድኩ ወደፊት አንድ እንቁላሌን ከተጠቀምኩበት ሂጂ እሷንም እለዋለሁ። በሉ ጋይስ ይሄ ቀልድ አይደለም፣ ሪል ነው፣ ሪል ነው። ሴቶች ይሄ አርጉ በሉ። ያስበላችሁኝ እኮ አንድ ቁርጥ አስጨምራችሁ አይመዳንል። እውነት ነው፣ እውነት ነው፣ ማርያምን እውነት ነው። እና እኔ እናቴ እጄን በደንብ አድርጋ ተፍታበታል። ራት ምግብ ማካበል ያለው እጅ ነው የሚያስቆረጥመው። ገብርኤል ነው ነገ አሳ ጥብስ በሸክላ የሚያደርገውና አሳውን ጠብሰን ጥብስ ሸክላ የምንጠብስበት አለ። በሱ ላይ እናደርገዋለን። ከስር እሳት እናደርጉበታለን እንዳይቀዘቀዝ። ነገ አሳ ነው እሺ የምንበላው። እሺ እንዳትቀሩ እሺ። አሳ የአሳ አሳ ከናይኑ ምናምን እናምጧለን። አሳ ነው ነገ እንበላው። ቴንክስ ጋድ። ሊያሾ እንዴት ነሽ ግን አንቺ ልጅ? ተስማምቶሻል ወይ ወጡ? አሁን እኮ ችግሩ ምስሮት ድንችና ምስር አሁን በልታችሁት ጋይስ አሁን ይርባችኋል። እመቤቴን አሁን ነው የሚረባችሁ። በቃ አሁን ከ30 ደቂቃ በኋላ ትራባላችሁ። ወይኔ ሳቴ ዲያሾ እኔ እኮ ድሮም እኮ ከእናንተ ጋር ወሬ ከጀመርኩኝ ሁሉ ነገር ነው ምረሳው። ገብርኤል ምስክሬ ይኸው ሳታይ እናንተ እንደው የሀገሬ ልጆች እንዴት እንደዚህ አይነት ስራ ታስረሱኛላችሁ? የማይረሳ ነገር ነው ያስረሳችሁኝ። ገብርኤልን ቡናውን የጣልኩት መስሎኛል። አልጣልኩትም። ሁናችሁ ነው የሀገሬ ልጆች። ተው እንጂ ሀራም አሌክ እንዴ የኔ ፍቅር ወዴት ነው ወዴት ነው? አይ አይ ዳንክሽ ያላችሁት ጌስ ታይያሾ እንደው ምን ይሻልሻል? እንደው ምን ይሻልሻል? በእናትሽ አንቺ ልጅ እንደው ምን ይሻልሻል? እሺ ጋይስ የጣም ፕሮግራም፣ የቡና ፕሮግራም፣ የቸኮሌት ፕሮግራም እንደዚህ ይደረግላችኋል። እናንተን ደስ እንዲላችሁ እንደዚህ ቡና ገጽ ቡና ሴርቦ የሆኑ ማማር አለበት ለእናንተ ሲባል እሱ ነገር ነው የምናደርገው። ናይናችሁ ማኖ ጠፋክ ደግሞ አሁን ሆነ ነው የምትጠፋው አንተ። በሰላም ነው በሰላም ነው በጤና ጋይስ አሁን እንደዚህ ይደረጋል። እጣን ማጨሻ፣ ከዛም በኋላ ህፃኑ ይመጣል። የሀገሬ ልጆች ይሄ ነገር እንዴት ነው? ብዙም ማነፈ ይሁን ወይ ሲቀየር ጋይ ሲቀየር ይሁን ወይ አይ ሊያሹ አይ ሊያሹ አይ ሊያሹ ለፎት ጋይስ ወይ መጣክ? በስመ አብ ፈጠንክ። እንትን ልብሱን ስተቀበቃት ለሊያ ሰጣት።
ለሊያ ነው የምትሰጣት። ቴንኪዩ። እሺ አመሰግናለሁ። አስገባለሁ። ቴንኪዩ ጋይስ። ስጦታው መጣልኝ ጋይስ። አይ ጠፋ ድጋሚ። ስጦታው መጣልኝ ጋይስ። ቆይ አብረን ነው የምንከፍ። ቆይ አንዴ ጋይስ። ቤት ስጦታ መጥቶልኛል። ቻል ማይ ጎድነስ። በጀርመንኛ ጻፉልኝ እና በሉ ከማርያም ከጀርመን የተላከልኝ ማርያምን የኔ ፍቅር እንደው በወጣ ይተካ። ሰው ማስቸገር እንደው ጋይስ እንደው አስቸገርኳችሁ እኮ ሀገሬ ልጅ አስቸገርኳችሁ፣ ተቸገራችሁ። እስኪ በጀርመንኛ ጻፉልኝ እናንተ። ኧረ ጻፉልኝ በማርያም ደግሞ የቀነሰው አባሁ ዳንክሽ ነው። ሜርሲ ቡኩ ሜርሲ በቃ ቴንኪዩ፣ እናመሰግናለን። የቀናል ላይ አርያን የሚቀር በጣም ነው የማመሰግነው። ይኸው እቃሽ ኦንላይን የተቀበልኩት ይኸው አሁን የሰጠኝ አመሰግናለሁ የኔ ፍቅር። ቴንኪዩ ጋይስ ቴንኪዩ። አብረን ነው ከፍተው እንደው አንድ እንደው ሊያሾ እንደው አሽሙረኛ አትበሉኝና አንድ ነገር ልንገራችሁ ጋይስ። እንደው ወሬ ቡና እያፈላችሁ እየጠጣችሁ ጣናችሁን እያጨሳችሁ በሉ ጋይስ። ውሸታም እኔም ውሸታም በስመ ስላሴ በቅዱስ ገብርኤል ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስላላችሁ ለማሳየት ነው፣ ለእናንተ ለማሳየት ነው። ይኸው ጋይስ ያው ጋይስ ያው ብልጭ ድቅጋ የኔ ማር ይኸውላችሁ ጋይስ ጽፋበታል። ጭመቤት ሄደ ቆይ የኔ ፍቅር ቅዱስ ገብርኤልን ጋይስ ቀን እንዲ ኧረ ምንድን ነው አንተ ሰውዬ ምን ሆና ነው? ግን ጽፋት መቤቴ ጽፋበታለች። ያ ውሸት ምናምን እንዳይመስላችሁ ፍሮም አሪያን ሊያዬ በጣም ነው የምወድሽ የማከብረሽ። ስለ ሁሉም ነገር ለማመስገን ቃላት አጥራለሁ። ይህ ትንሽ ስጦታ ነው ላንቺ አውቃለሁ። ልቅ እህትሽ ማሬ ሁሌም እንደ ደስተኛ ሁነሽ ኑሪልኝ። ፈጣሪ ይጠብቅሽ። አንቺንም ኬኳንም እድሜ ጤና ይስጥሽ። በጣም ወድሻለሁ። መቤቴ አርያንዬ ቴንኪዩ ያቃነለኝ ማዕረግ አመሰግናለሁ የኔ ፍቅር። አንቺንም ከነ እህቶችሽ እግዚአብሔር ይጠብቃችሁ። በሰላም ወደ ምትናፍቋት አገራችሁ ይመልሳችሁ። እግዚአብሔር ከክፉ ጥላት፣ ከመጥፎ ሰው፣ ከክፉ ጎረቤት፣ ከክፉዎች ሁሉ ቅዱስ ገብርኤል ኪዳነ ምሕረት መድኃኒዓለም ይጠብቅሽ። የኔ አመሰግናለሁ ስላከበርሽኝ። እግዚአብሔር ያክብርሽ የኔ ውድ። ከልብ ነው የማመሰግነው፣ ከልብ ማለት ነው ጋይስ። ያው ማርያም ነው ኩኩቻኑ የሀገሬ ልጆች አራኔንማ ጋይስ የኔ ፍቅር 100 ሚሊዮን የላከችልኝ 50 ሚሊዮን ምናምን አይደለም 100 ሚሊዮን ነው። ያገኘሽውን አትቀበይ የኔ ፍቅር። እሺ በጣም ነው የማመሰግነው። በነገራችን ላይ ጋይስ ያልተከፈቱ ሽቶችን ላሳያችሁ። ቀዩን ነገር ቢሆን አጫውታችኋለሁ። እሺ ወሬ እኮ አለኝ ጋይስ፣ ወሬ እኮ እናወራለን። ይኸው ላሳያችሁ። ቆይ ያልተከፈቱ ሽቶቼ ማለት ነው። ማርያም ምን ያልተከፈቱ ሽቶ እና ምን ልላችሁ
አለች ማሜ ስስቅ አለች። ጋይስ ቆይ ልንገራችሁ የሆነ ነገር ላስቃችሁ ነው ያገሬ ልጅ ክርስቶስ ምስክሬ ነው። እኔ ልጄ የምሬ ነው የምነግራችሁ። እንደዚህ እንትን ምናምን አለምጉምጉም ነገር ልንገራችሁ። ያልተከፈቱ ሽቶች ባለፈው ማሳይቻችኋለሁ። ይሄ ከነቃው ነው ከነ ባጉ ነው የመጣ ራሱ ያ አልከፈትኩትም። ምክንያቱም ይሄ ሽቶ ልብሬ አለ የጀመርኩት ጋይስ። ከዛም ይሄው ሰንደልም አለኝ ባለፈው አሳይቻችኋለሁ ጋይስ። እዩ ያ ዱሩም አለኝ። ይሄን ፊት ለፊት ከፍቼው ሊያሾ የሚለው ማለት ነው የመጣልኝ ጋይስ። አሁን የሆነ ነገር ነግራችኋለሁ። እነዚህ አሁን አልጀመርኳቸውም ጋይስ። እነዚህ ያልተጀመሩ ሽቶች ናቸው። የተጀመሩትን ሽቶቼን አምጥቼ ደግሞ ባሳያችሁ ይሄ ጠረጴዛ ይሞላ አይበቃውም። በነገራችን ላይ አሁን እንደውም ቲንክ ሳደርግ ነገር እያሰብኩ ነው ጋይስ። ምን አትሉኝም? እንነጋገራ ጋይስ፣ እንነጋገር። ሌላ ነገር አታስቡ እንዴ፣ አታስቡ። እንደ ቢግ ዲል ሽቶ የምታዩ ሰዎች እኛ ሀገራችን ኢትዮጵያ ላይ ተቀምጠን እንደዚህ ነው ሽቶችን ያለን። የሰለጠነ ሀገር ተቀምጣችሁ ሽቶ እንደ ቢግ ዲል ላችሁ ደርድራችሁ ግን አትምጡ። እስኪ ጋይስ አሁን ጋይስ አሁን ማለት ነው ስሙ ልንገራችሁ። እናንተ ደግሞ ዋይ ያገሬ ልጅ ስሙ ልንገራችሁ። አሁን እዚህ ጋር ያስኬደዋል። እዚህ ጋር መደርደሪያ ስራ እንዴ ጋይስ ትወዳላችኋሉ። እንደዛ የተከፈቱትን ሽቶዎች ላምጣቸው። ክርስቶስን የተከፈቱትን ሽቶዎች ላምጣችሁ። ወንድ ሽቶ ምንድን ነው? ባካር እዚህ ለኢትዮጵያ ባካራት በጣም ውድ ነው። እንጂ ሀገር እንግዲህ ታውቃችሁ እሱ ሽቶ ሁሉ አለ እኔ ጋር። ልክ ላምጣው እንዴ ጋይስ ላምጣችሁ እንደ ሽቶች ይንጋል። ዶሊያሹ ምን ይሻላል? አራሚ ቴንኪው ማርያም ነላይ ማረኝ በጥለ አገር መተሽ እስክንገናኝ ድረስ ያገኙት። እነዚህ አሁን ያልተከፈቱ ሽቶ ናቸው። እግዚአብሔር ምስክሬ ነው። አልተከፈቱም፣ አልነኳቸውም። ይሄንን ራሱ ከአሜሪካን የመጣችልኝ ቡ የምትባል ወዳጄ፣ ቡን ታውቋታላችሁ ብዙዎቻችሁ ያ ጋይስ። እና ንገራችሁማ ስሙማ እንዳሳቡ እንነጋገራ ጋይስ። ለምን ክፉ ሰው ታደርጉኛላችሁ? ክፉ ሰው አታድርጉኛ ያገራችሁ። ክፉ ሰው አታድርጉኝ ነው። ክፉ ሰው አታድርጉ። አሁን ምን ታስባላችሁ? ጥሩ ነው ትላላችሁ? ለውጥ ነው ትላላችሁ? ለውጥ ነው የሀገሬ ልጆች። ሽቶ እዚህ ጋር መደርደሪያ ደርድሬ ልግባ። ሽቶ ላስገባላችሁ በጠረጴዛ ወይ ምን? እስኪ ሀሳብ ስጡ እስኪ። ጉረኛ ደግሞ አሁን እኔ ሽቶ አምጥቼ አልደረደርኩ አላሳያችሁ። ሽቶ እዩልኝ ብዬ አላሳየሁ። የመጣልኝን ጊፍትን ያሳየኋችሁ። ልደርድረው እዛ ውስጥ ያሉትን ምን እንዳለ እዚህ ጋር ከእመቤቴ ስዕል አቀፍ የሸሽቶ መደርደሪያ ላድርግ። ይመጣዋል ጋይስ፣ ይሄዳል፣ ያስኬዳል። እንደሱ ጋይስ ባይዘው አያስኬድም። ሽቶ የት ነው የሚቀመጠው? መኝታ ቤት። ቁምሳጥን ካላችሁ ቁምሳጥናችሁ፣ ድሬሲንግ ቴብል ካላችሁ ድሬሲንግ ቴብላችሁ ጋር ይደረደራል። ወይ ቁምሳጥናችሁ የራሳችሁ ካለ እሱ ጋር ይደረደራል። አይ ህዝብ ምንም አያውቅም ተብሎ ከኋላ ሽቶ ከዛ በኋላ ይመዳል። አይለውጥ ያሳያል። እኛም እናስተምራለን። ነገራችን ላይ ጋይስ አይ ኢትዮጵያ ከምትኖሩ ኢትዮጵያኖች ግን በጣም የምታሳዝኑ፣ በጣም ያሳዝናል። ምንድን ነው እሱ? እንዴት ነው ሽቶ ከጀርባ ተደርድሮ? ጋይስ ደግሞ እኮ ቅንጥብጣቢና አነስተኛ ነው እንዳለ። ሽቶን ዙም አድርጋችሁ ይዩት ከፈለጋችሁ። እኔ ውሸታም ካላችሁ ይዩት እናንተ። በጎቹን አላልኩም። በጎች አታውቁም ሽቶ ምን እንደሆነ። እናንተ ቤት ካላችሁ ግን ዙም እያደረጋችሁ ከነ ስፕላሹ ማለት ነው እንደዚህ እያደረጋችሁ ሽቶ በቁጥር እኮ ነው። እኔ እኮ ቢያንስ 30 የሚሆን ሽቶ አለኝ የከፋፈትኳቸው ሽቶች። ለሰው የሰጠሁትማ እንደ ጉድ ነው እየከፈትኩኝ። እዚህ ቤት የመጣ ሁሉ አሁን ነው እዚህ ቤት ሊሚት የሰው ሊሚት አደረግኩኝ እንጂ የመጣ ሁሉ ሽቶ ነው ይዞ የሚሄደው። ብራንድ ሽቶ ገብርኤልና እየመጡ ሽቶ ነው ይዞብኝ የሚሄዱት። አሁን ግን በቃ ባል ነበረ ይመጣሉ፣ በእኝታ ቤት ይገባሉ። የተከፈተች ነው ሰርቀውኝ ይሄዳሉ። ጓደኞቼ በፊት ጋይስ ማርያምን እየሰረቁ ይዞብኝ ይሄዳሉ። ሽቶ አለኝ እና ምን ትላላችሁ? ሳሎን ላይ ይመጣዋል። ይሁን ዲኮር ነው ያገዥ። እስኪ አውሩ እንጂ አትፍሩ። እናንተም ትፈራላችሁ እንደ አቤል። ኧረ የአቤልን ነገርማ እነግራቸዋለሁ ጋይስ። አቤልማ እንትን አለኝ እኮ ኮንተንት ነው አለኝ እኮ። አይ ኮንተንት ግን እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? የሀገሬ ልጆች እንደው የገረመኝን ነገር ሲያወራ ማለት ነው። ቲንክ ያደረጋችሁ ሰዎች አላችሁ።
ቲንክ ኦፍ ቲንክ ያደረጋችሁ ሰዎች አላችሁ፣ ሜሞሪያችሁን ያሰራችሁ ሰዎች አላችሁ የላችሁ? በጎቼ እናንተ አይገባችሁም፣ የኛ ወሬ አይገባችሁም። በጎቼ እናንተ ዝም ብላችሁ ምናምን ነው የምታውቁት። ግን ቆይ ቲንክ ያለ ግን እሱ ሲያወራ ማለት ነው ኧረ አላገኟትም ብሏል ቪዲዮ ላይ ጋይስ ብሏል አላለም? ጋይስ ይችን መልስልኝ። እንደዛ አይደለም አይደለ ያለው ጋይስ አይደለም። እኔ በመጀመሪያ ደረጃ ለውድ ተመልካቾቼ ለአክባሪዎቼ ክብር አለ። ሲቀጥል ደግሞ በዚሽ ምድር ላይ ያለው ነገር ሁሉ ጥፍት ብሎ ይቀራል እንጂ ልጄን ለማንም ጢልማጦስ ብዬ ስሟን አንስቼ አልምልም። በመጀመሪያ ደረጃ አንዳንድ ያልተረዳችሁት ነገር እኔ ያላየሁትን ነገር ስለ ሴሌብሬቶች እንኳን መጥቼ ስናገር ሳላረጋግጥ ዝም ብዬ አላወራም። አንድ ያልኳችሁ ስለ ሚኪ ፊት አውራሪ አውርቼ ፊት ለፊቱ ላይ በቃ እንደዚህ ብለው ስለነገሩኝ ብዬ ከነገሩኝ ሰዎች ጭምር ነው የነገርኩት ለራሱ ለሚኪ ፊት አውራሪ ማለት ነው። ይህን ወሬ ያወሩትን ልጆች እነዚህ ናቸው የተናገርኩት። ሲቀጥል እኔ ምን ያን ያህል የኮንተንት የርዕስ ወሬ የዩቱብ ወሬ ርዕስ ተጨናንቄ ወይ ምናምን ብዬ ለምን አወራለሁ? ሲጀመር የሆነውን ነገር ለእኔ ሰርፕራይዝ ስላደረገኝ ግን አውርቼላቸዋለሁ። አዎ በእርግጥ ልጁ በጣም ያሳዝናል። በጣም ያሳዘነኝ እኔ ልሳቀቅለት ስሰማማ ጨዋታ ወይ ነው ዩቱብን ምራን የሚያደርገው እሱ ነው የሚያስተካክሉ አሉ እና ብዙ ተባላሉ። ሰማን ጋይስ ወሬውን ወሬ ያነሰዋል። ከዛ በኋላ እኮ ሰማን እንዴ ተለቀሳሉ ተባላሉ። ያሹ አንቺ ሊያሹ ማንሽ አላቅሽም ሊያሹ ደ አላቃትም እንዴ እኔ አቀኔ ሊያሹ ደ አላቃትም ጋይስ አላቃትም እና ከላይ ባሉ እኔ ስም አልጠራም። እኔ እንደዚህ አለለም ጋይስ ገውስ ነው ፎሎር ሰብስባ በጎች ሰማርቶ እኔ እንደዚህ አይነት ነገር አልፈልግም። ማሚ ተቆጥታኛለች አላሁን ጋይስ እግዚአብሔር ያስሜርና አቤል በነገራችን ላይ ጨዋታ ያነሰዋል። በነገራችን ላይ ሚዲያ ፐብሊክ ፊገር ከሆኑ ሰዎች ከወጅነት ስታነሳ ሁሌም ስምህ እንደሚነሳ ማወቅ አለብህ። ይሄ ማንም ብታዝን ብትናደድ ብትቆጣ ይሄ ነው አምነህ ተቀበል። ያውም ሽኮለል ያለ ሚዲያ ተጠቃሚ እንዳያየው እንዴ ነዋ። ምንድን ነው ግን እኔ ግን የገረመኝ ግን ማለት ነው የገረመኝ ግን ዩቱብ እሱ ነው ለካስ የሚያስተካክለው ገና አሁን ሲመጣ ነው በደንብ እንዴት ካሜራ እንዴት እንደሚታ የዩቱብ ላይቭ እንዴት እንደገና ኮርስ አልሰጠም ገና አልተመቸውም። ሰማን ይሰማል ወሬ። በነገራችን ወሬ ይሰማል። የገል ወሬ ሳትፈልጉት ነው ወሬ የምትሰሙት። ሳትፈልጉት ወሬ ትሰሙታላችሁ። እሺ ቲቸር አቤል የዩቱብ ቲቸር ብለናል። ጎበዝ። እሺ ከዛስ እኔ ምናምን በመጀመሪያ ደረጃ አሁንም ደግሞ ይንገራችሁ እኔ ውሸት አልናገርም። ሁልሽም ትቀሪያለሽ እንጂ ልጅ አትቀርም። በልጅ የሚዋሸው ነገር ቅንጣት ነገር የለም። አመነ የምትወዱኝ የምትተማመኑብኝ ታምናላችሁ። በጎችዬ መቼም እንዳታምኑኝ ነበር። መቼም ሊያሾ ተዋረደች ድሮስ ታዲያ እስከ ላይ ተብሎ ተወጡ። እንዴት ነው ልጁ መጡ ያ ትክክል ነው ሊል የሚችለው ብላችሁ ታስባላችሁ እንዴ? እኔ ልሳቀቅል እኔ አንገቴ ለድፋ ላቀርቅርልህ እኔ ልሳቀቅል ባይዘዊ ፍሬንዶችን ተመችተውኛል። ትወናይን ባይዘዊ ጓደኞች በጣም ነው የሚወዱት። በጣም ተዋናዮች ነች ተብያለሁ። ተዋናይ ናት ያሹ እና ዲኬቲ ምናምን ይገርምሃል ወስጃለሁ ካሉ ወስድ ነበረ